أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام أكملان الأتمان على الركن الأعظم أفضل من تقدم ومن تأخر وعلى آله وأصحابه الغر الميامين يا رب اللهم ارحم ضعفاءنا ويسر أمورنا واختم بالباقيات الصالحات أعمالنا رب عجز الطبيب فداونا وفسد الزمان فنجنا وضعوفت حيلتنا فقونا إلهي حملت نوحا على ذات ألواح ودسر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت ونجيت محمدا حبيبك صلى الله عليه وسلم بحيوت العنكبوت سبحانك أنت الحي الذي لا يموت إخوة الإيمان أحييكم بتحية الإسلام الخالدة رمز آمان وعنوان السلام عليكم ورحمة الله تعالى وبركاته إن شاء الله زاري يا الله سبحانه وتعالى فقادك هنا من النقاقربت وأن أرس أن آفات اللسان سلملاس ولمتاي هنا ملاس ولمتاوش مياسكتلو تقاطع مززالو ግን መጀመሪያ ስለምላስ ከመነጋገራችን በፊት ምላስ እንደ ርዕስ ሆኖ ለምን ሊያዝ ቻለ? ምላስን እንደ ዋና ርዕስ አድርገን ለመነጋገር ያስፈልገው ለምንድን ነው? የተለያዩ ምክንያቶች አሉት። قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው። ተግባባን? አኺራ ላይ ራቆቱን ስለሚያስቀረው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ? የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ? ተቅዋላሂ ወሁስኑል ኹሉቂ አላህን መፍራትና ጥሩ ስነ ምግባር ማዝ ነው። ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ አሉ። አፉና ብልቱ ነው ጀሃነም ውስጥ የሚዶለው። ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው። በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ثقلتك امك يا معاذ አንተ ሙዓዝ እናት ትጣና አሉት። ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው። ባህላዊ አነጋገር ነው። ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ? ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላሱስ የሚወጣን ነገር ትልቅ ቦታ ሰጥቶት ሲናገር ነው ያለ። قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ለምን ይላል ወሉዒኑ ተረገሙ ቢማ قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል። በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል። فأثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት። ይህ አፍ የሚወጣ ነገር አሉ ዑለማ አዕظሙ الطاعة አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል። አዕظሙል ማዕሲያ ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው። ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው። ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል። ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው።
ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው ራቢዓን አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላዕን من آفات اللسان كملاس ولمتوش يتطبق ካልሆነ እምነቱ ችግር አለበት ማለት ነው نبي صلى الله عليه وسلم في حديث الذي أخرجه الترمذي من حديث أنس بن مالك قال النبي صلى الله عليه وسلم لا يستقيم إيمان العبد حتى يستقيم قلبه ياند باريا إيمان أي رقا ما يستكاكلم لبوس كي رقا درسا ولا يستقيم قلبه حتى يستقيم لسانه لبو دمو ليرقا يجلم ملاسو سكرقا درس لا إله إلا الله ملاس كأمنة قات يا جنة اللو مالتنا የመላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምናሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀርዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الذور يمبزات ودا 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من أعظم النعم من الله بها على العباد ይቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከዋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ واحلل عقدة من لساني ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ولا ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተርቱ ነው አጋዥ አድርገው ለዳዕዋ ይያሉ ነው እና ይሄን ምላስ ኒዕማ ነው شوفوا ነብዩ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉ الرحمن ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑ ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነው እንዴ ይሁለታችን አይደል ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቷል ምን ነው አንዴ ዱንያን ባየው ይለን ነበር
አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስለናል እዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ ነው እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጦ ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስድ ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱ ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ في دين الله እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው አሉ የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛታጣላለች ያን ወስዳ ዚታጣላለች ሐማለተል ሐጠብ አላት አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلها ይህን አያት ሁላችሁ ታውቁታላችሁ ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن مع الناس يقلص وكانت الأخوة بينهم بمهالاتشو ينبروا وندماماتشنت كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ ኢዛ ጀላሃ
ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሐላቸው ገባና ወአስበሐት العداوة بينهما كالليل اذا يغشى ይሄንማም መሐል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየን ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأمي تتألانوال منالو أحبكم إلى الله أحسنكم أخلاقا كنان تزند الله زن بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمار يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنا أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው ያፈገፈጉ ያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አላቸው أبغض ميلو قال أفعال التفضيل يتال بقوا درجة سوبرلاتيف ديجري بتأم يتطلو مالت أبغض مالت الجيج بتأم الله سندي تطلو مالت الزاو من نزين سوتش النبي صلى الله عليه وسلم شرار بلو تقسواتشوال بتأم مطفو شرنيا سوش مالتنا من قالوا أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገሩና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛ የሚመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليل حديث لمن بلو يقلصوا إن شر الناس كسوي زند بتأم يتطلعوا ذو الوجهين ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለው ነው ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩ ሲገቡስ الدنيا ለቀው
ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች? قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچوال በሁለት ቀብሮች ተጋብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛውሳ واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድነው የሚመጣው ነገር ከማዋሰድ ሁለተኛው غيبه ከህሜት ነው የሚመጣው ሶስተኛው ሽንትን طهራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ መታጣላ ሰው ጀነት አትገባም ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገሪ እስኪ አላት قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله طلقوا خيال الله من على وعزتي وجلالي بلقنا بكبري يهونبኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ رمضان አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን ይፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱም አንቺ ውስጥ አርፍብሽም ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት اخواني ولا ديوس ما አርፍብሽም ደዩስ ማለት ወኔ ቢስ ማለት ነው እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ولا شرطي ولا مخنث አንቺ ውስጥ አርፈ مخنث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ولا قاطع رحم ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቁረጥ የሥራ ዘርፍ አድርገነው አይደል ጀግንነት እየመሰለው አላህ ያረፍብሽም ይያለ ነው ወለልذي يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ
አገሩ የት ነው ማለት ነው? አኺራ ላይ ሁለት የመኖሪያ ቦታ ነው ያለው። ኢማ ጀና ወኢማ ናር፣ ጀነት ወይም ጀሃነም ነው ያለው። አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማመን መግቢያው የት ነው? አላህ ራሱ ቁርአን ላይ ነገር ምን አለ? ወይሉን لكل همزة لمزة ወይሉን ወይል ማለት አሉ ዑለማ ዋዱን في جهنم ጀሃነም ውስጥ የሚገኝ ሸለቆ ነው ወይል ማለት። ሱብሃንአላህ ይህ ወይል ይባላል። ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው። እዛ ውስጥ ነው የሚገባል። አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነገር አዋሳጅ። ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala። ስለዚህ እኛ ምን ያህል ከህሜት ርቀናል? ተግባባ? እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው። ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል። ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል። አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው። ስለዚህ ነሚማ የሰማ ሰው ምን ያድርግ? ተግባባ? ዛሬ የምናየው ይሄን ነው። ነሚማ የሰማ ሰው ምን ያድርግ ትላላችሁ እናንተ? ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌኮ እንደዚህ ብሎ እንዲህ ያለ ለማጣላት መታደርገው እንዲህ የተባለ ሰው ምን ያድርግ? ቃሉ ሊመልስ ይገባላሉ። አወለን አንደኛ ምን ያድርግ? አላ ይصدقه لان النمام فاسق وهو مردود الشهاده መጀመሪያ ላ ያምነው እከሊት እንዲህ ብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው መጀመሪያ ልታምኛት አይገባ። ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ። የነሱ ምስክርነት ተቀባይነት የለውም አላህ ዘንድ። አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል? ያ ايها الذين امنوا ان جاءكم فاسق بنبأ فتبينوا ያ ايها الذين امنوا እናንተ ያመናችሁ ምእመናን ሆይ አለ ان جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ። ተግባባ? መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ። ምን አለው? ፋሲቅ ይህ ሰው አመፀኛ ነው አለ። ተግባባ? አላህ መንገድ ላይ መታወቂያ ሰጥቶታል። ፋሲቅ ነው ይህ ሰው ይያላል። ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክ ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል። ተግባባን? አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል። ተቀምጠው ያለ فجاء رجل አንድ ሰው ገባ ከመጅሊሳቸው። ሲገባ سليمان بن عبد الملك نقص من قالوا بلغني أنك وقعت فيا وقلت كذا وكذا أني وريد رسوني السلانت سلاني بزو تصادبال تناقرها لالو قالوا. فقال الرجل لجو من قال ما فعلت ولا قلت أرند زيال تناقرتكم من دين مال سروا قال. فقال سليمان نقص من قال إن الذي أخبرني صادق ينقرنيكو ما منو ونتنيا سون ዛሬ ምን ነው ኮይኑ እማምነው ሰው ነው ነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ። ምን አሉ? لا يكون النمام صادقا كما تشودي ነው ነማም صادق እውነተኛ ይሆን። ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርባል። ሱብሃንአላህ سليمان بن عبد الملك يتلاقون عليم مكر سيسما قال صدقت ونتكن تناقرهل ثم قال للرجل للجو من قالوا اذهب بسلام هدو نتكنو ينقرين فاسقنا. سلزينيا نقر مبتوم ينقرن سو أصلنا الله من بلوتال فاسقنا አንሰማህም ልንለው ይገባል። አንደኛው መስፈርት ይሄ ነው። ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል። ራሱ ሰውየው ለምን ይናደዳል? አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ። እንዲህ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባ እኮ ነው ያመጣችልሽ። ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው? አዝኒ ምከረኝ
እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደነሱ ይመጣው ወደ ደጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግራል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይሰ ከታለክ መጥቶ እኮ አስለን የሚነግርህ ለምንድነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا ان ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي ያደርገው ይገባል ነገር ይዛልሽ ስትመጣ ልትመክሪያት ይገባል ተይ ደይነት ስራ መጥፎ ነው لم زمر ጋር ታለያኛለሽ ጉርበት ጋር ልትመክራት ይገባል قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራርጭኛለሽ ሰው ጋር ለምን ላይ ይገባም ወንድሞች ተው ለምን ትነግረኝ ለምን ታጣላኛለህ የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰኑ البصري በጣም የሚገርመኝ ታሪክ ነው ስሙ ሐሰኑ البصري አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 አመት እሳቸው ሐሰኑ البصري ቁጭ ብለው ያለ አንድ ሰው መጣና ምን አለች ያ ሐሰን አላችሁ አንተ ሐሰኑ ያላችሁ لقد كنت جالسا مع فلان ከሌጋ ቁጭ ብዬ ነበር وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ لمن لتعلق عالم حسن البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوادني علي مدفو سرع لن يمطروا له الكلني مالوت سبحان الله سوي يقرمونا دي إني لانت يوري جمتك وكيف يا حسن دي تارجين وكفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋቅ ለኔም መጥፋል ካል እንዴት እሺ ባንተ ላይ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لاماوم سويه مكر ليسطوا تفلغونا ولكن ارجع الى صاحبك ودغادنيا تملسك فقل له بلهبلو ان حسن البصري يقرئك السلام حسن البصري السلام عليكم الهل ويقول لك بلوم الهل اعلم اوك بان الموت يعمنا والقبر يضمنا والقيامه تجمعنا والى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅበሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يضمنا ቀብር ሁላችን አስገብታ ታቅፈናለች والقيامه تجمعنا يوم القيامه እንሰበሰባለን والى الله مرجعنا من نملس ወደ አላህ ነው فيحكم بيننا السفرد ይሰጣል የተሻለው ፈራጅ እሱ ነውና شوف درس لا ينساه ما يرساو ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት
እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን መክር ነው ልስል ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጣ እንዲህ ብለው አለ ሲላቸው እንዳሉ ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደግሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ኢብኑ ሰለማ የሚባል ሰውዬ ምን ይላል ባዓ ረጁሉን عبدን وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለ የገዛውም ሰውዬ ትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሴር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ ሷርሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽው ጉድ እየሆኑ ነው አላችሁ ምንድነው አለ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አው እንዲውም ስለትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርስ ትልታያታላ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لانتنا كبراچو تلالاچوت استجابه الشال لكواچو على الله وفيكم نمام قد أسر على النميمة كنانت مال عند نمام አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኝ ያድርጉ በሱ ምክንያት ነው ዝናብ ያላወረዱ ነብዩ ሙሳ አለይሂ ሰላም ምን አሉ قال موسى ربي يا ربي من هو ማነው ይሰውዬ ዱለኒ عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ምን አለ ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብራችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ይሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባል ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገሉ ይገባል ለማለት ነው
የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባን ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔና አንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋል ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم أتدرون ما الغيبة قال النبي صلى الله عليه وسلم هميت من دون تاك الله شون دارو راساتشون يستوقت قالوا الله ورسوله أعلم الله أننا ملك تنيوك وأنك مالو الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ሷሃቦች ተገረሙ ዲ ሰውየው መጠጥ ሊጠጣ ይችላል አንተ ጠጭ ይጠጣል እኮ ብዬ ብናገር ሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ ምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما مالت كهينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال قد تفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلا زمن ناقر مالتنا تفاتا ليون يشلال ويهونا نقر مونو ليون يشلال سلامي سارو عند قد لأننا أنت قد جبلن كاوران أما مالت يعني እኛ ምን ለየው ለዛ ይሰራው ይልሉ አንዳንድ ቦታ ስታስቆ ማቸው እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባለው ዋሻበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ الله سبحان الله قرآن استانبوت يقرماتشوال ولا يغتب بعضكم بعضا كفلواتشو كفولوتشن أيما أيحب أحدكم عنداتشو يودلني أن يأكل لحم أخيه ميتا واندمو سقا موتو بلاو بيبال يودل شوف دي سياف اندارقو اندم السلو الله يواندم سقا موتو يا الله فكرهتم تتقلوا تالاچو አቃለሁ ፈተቁላ አላህን ፍሩ እንዲከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ትላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱ እንስሳዎች ቶሎ ነው እኛ ምንበላሽው የሱን ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለው يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዴ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ጥረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ የታል ሲሉ አይ አልሰራውም አልኳቸው በል እንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረ ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረ ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله ያሉ لو بعثناه الى بئر سميحه لغار ماءها سميحه ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀም ሁሌም
ሁሌም ታመነጫለች ወላሂ ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀል ተናግረው ነው ሰዎች እያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንዴ ቅድም ወደ እርሶ ቤት ትንሽ የሚበላል ብለን የላክነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا ይቻት በዚህ ምክንያት ነው ወረደችው ስለዚህ ማማት የወንድምን ስጋ የእህትሽን ስጋ መብላት ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንዴ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታውቅ የሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለ ስራው ስለ ተቀርጥሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማታለች እንደ ላፒስ የሚጠቀሙባት የህሜት አተማማኝነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማት ገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም የሚገርማችሁ ሱብሃንአላህ ሁሉ ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሰው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለን የምትጀምሩ ወሬ ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማከሩ በህክማ ሴቷም ልክልስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንዲህ ትስራ ኩድ አላህ ይዘንላት ትላለች هذه غيبة ህሜትኔ እህቶች ወንድሞች ራሳችን አንማታል ሌላው ደግሞ በማመስገን የሚያማለ ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩ ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው ይሄ በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال ረሱላህ ሰለላሁ ዐለይሂ ወሰለም ኢያኩም ወልغيبة አደራችሁን ኢግራ ይባላል ይሄ ኢያኩም ወልغيبة አደራችሁን ህሜትን ተጠንቀቁ فإن الغيبة ህሜትኮ አሽዱ من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا መመለሻው ከፋና ያሉ غيبة ከዛ ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማሰው ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው በሌላም ሐዲሳቸው ላይ የሚያሳዝን ሐዲስ ነው والله سموت اخرجه ابو داود من حديث انس قال رسول الله صلى الله عليه وسلم من قالوا
مررت ليلة أسري بي على أكوام እኔ ለአላህ Subhanahu Wa Ta'ala ሚዕራጅ ወደ ሰማይ እንዲወጡ አርጓቸው ነበር ሰባቱን ሰማይ ያንኳኩ እንዲወጡ አርጓቸው ነበር ያኔ ሳልፋሉ ሚዕራጅ ላይ ሰዎችን ተመለከቱ ለሁም አላቸው አዝፋሩ من نحاس ጥፍሮቻቸው ከነሐስ የሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘው فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يحكلون لحوم الناس ويقعون في عراتهم እነዚህ ሰዎችማ ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في عراتهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى اخر عليه የናስ ጽፍር ሰጥቶ እንዲቦጭሩ ራሳቸውን ይደረጋል شوف النبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱስ የሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብይ ሰለላሁ ዐለይሂ ወሰለም عرض በሰው ክብር ላይ መዝመት ከባድ እንደሆነ ሲናገሩ اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلاو مسلم لي كلكل ነው دمه وماله وعرضه دمون مافسس حرام وماله برون تبدر ويسرق موسد وعرضه كبر لي مزمت سبحان الله እንኩ በሰዎች ስብዕና ክብር ላይ ገብተን ለመናጅቀው ሰዎች ሰዋይን እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላችሁ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 براف አሉት ربا ክፍል አለው ደረጃው ايسرها قالوا مثل ان ينكح الرجل امه سبحان الله قالوا ربا ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው اعوذ بالله እንዴት በሚጸይፍ እንደገለጹት ተመልከቱ وان ارب الربا ትልቁ ወለድ ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው ያም ሙስሊም ስጋው መብላት ነው ከባድ ነው ሪባ ከሪባዎቹ ላይ የበለጠ ነው ይያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ والله እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ የሚበላው የሙስሊም ስጋ لا اله الا الله ቡና እንጠጣ ተብሎ ይጠራራሉ ስለ ሰው ነው ተፋታች አገባች እንዲሞተባት ሷማ እንዲናት ሱማ እንዲ ነው لماذا لا اله الا الله ከክብሮች ሁሉ ከምንበላቸው ስጋዎች ሁሉ ከባዱ ደግሞ የዑለማን ስጋ መብላት የዲን አስተማሪዎችን ስጋ መብላት ነው ዑለማዎችን የሚያማ በእነሱ ክብር ላይ የሚዘምት ሰው ከሌላው ሰው ደግሞ ለየት ብለው الدنيا ላይ ነው ቅጣቱን መስጠው ይላል አላህ Subhanahu Wa Ta'ala ابن عساكر የሚባሉ ትልቅ አንድ ሰለፍ ዓሊም ምን ይላሉ وعادة الله على المنتقسين على العلماء مشهورة ዑለማዎች ላይ ስጋን የሚበሉ በዑለማዎች ላይ የሚዘምቱ ሰዎች ያ አላህ ልማድ እኮ የታወቀ ነው አላህ በእነሱ ላይ የሚያደርገው ጉዳይ የታወቀ ነው من أكل لحوم العلماء يا علماء سجا يبلا ابتلاه الله بموت قلبه قبل أن يموت كما موتوا بفيت الله لبهم بمقدل يفتنوا لا إله إلا الله لزانو تملكت علموش لي ندين ترك ميادرقو ميسادبو ميتاچواچو سوچ داعيوچن ميتاچو سوچ قرآن سيكفتون انኳን ማልቀስ አይችሉ ልቡ ይደርቃል አላህ ልቡን ይገላል والله እንደ ሰው አለ ልክ እንዲህ አይነት ፈተና ውስጥ ይገባ ዱዓ አርግልኝ ብሎ ይመጣ والله በቃ አልቻልኩም በቃ መቆም አልቻልኩም አለ መጥቶ حرام ሳይ አልሆነልኝም አለ ይብቲላ አላህ ልብህን ይፈትነዋል قالوا العلماء لحومهم مسمومه የዑለሞች ስጋ ሱም ነው መርዝ የተነካ ነው من شمها مريد ያሸተተው ይታመማን ومن اكلها مات የበላው ይሞታል ልብህም ይሞት የዲን ስሜት ሆኖ ተማጣው ይሞት
የሚወጣው ምነው ዑለማዎች የነቢያት ወራሾች ናቸው በተለይ ደግሞ ለዚህ ኡማ ከዚህ በኋላ ነብይ አይመጣም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኻተሙን ነብይን እሳቸው ናቸው እነዚህ ሰዎች ነው ዲኑን ይዘው ለኡማው የሚያስተላልፉት እነሱን አማሃቸው ክብራቸውን አንቋሸሽክ ማለት ሰው እንዳያዳምጣቸው ጆሮአቸው ላይ ዘጋባቸው ማለት ነው ስለዚህ ዲንን በተዘዋዋሪ እየገደልክ ነው ምን አይነት ሸይጣን ብትሆን ነው አንተ የነብያት ወራሽን የምታመው የአላህ ወልዮች ናቸው ዑለማዎች ኢማሙ ሻፊዒ ምን ይላሉ إن لم يكن العلماء والفقهاء من أولياء الله فليس لله وليا علماءنا فقيهوች ዓሊሞች ዱዓቶች የአላህ ወልይ ካልሆኑማ አላህ ወልይ የለውም አሉ እነሱ 30 40 ዓመት ኪታብ ላይ እድሜያቸውን ይገፉ አይናቸው ወረቀት ላይ ተደፍቶ ይከረሙ ስንት ሺህ ደረሳ ያወጡ ሰዎች እነዚህማ ያላህ ወልይ ካልሆኑ ወልይ የለውም አሉ ኢማሙ ሻፊዒ እና አለይኩም ደሞ የአላህን ወልይ የተተናኮለ ጠቡ ከማን ጋር ነው ከአላህ ጋር ነው በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል من عادى لي وليا የኔን ወልዮች የተተናኮለ فقد آذنته بالحرب ጦርነት አውጀበታል ይላል ዑለማን መንካት ማለት ከአላህ ጋር ጦርነት መክፈት ነው የዑለሞችን ክብር ልንፈራ ልንሸሽ ይገባል ህሜት ነብዩ ሰለላሁ ዐለይሂ ወሰለም ከሪባ ይበልጣል አሉት ከዚና ይበልጣል አሉት ጠፍ በፈጠፍራቸው ይቦጭራሉ አሉ ብዙ አስጠነቀቁ አኺራ ላይ ደግሞ እነዚህ ህሜት ማለት የሰው ልጅ ስራ ሙጥጥ አድርጎ ነው የሚበላው لا اله الا الله አኺራ ላይ ያለ ሐሰናት ራቁትህን ነው የሚያስቀር ህሜት